ምን ታደርገው ነው? ልታሳብደው ከተማ ላይ ምን እንዲሆን እንዲያብድ ከዛስ ከዛ ሁሉም በሱ ምክንያት እንድናወጥ ከተማው እንዲናወጥ ነው እንዴ? ምንድነው አንተ? ምንድነው አንተ? አውሬ ነህ? እስቲ ምልክቴን አሳየኝ። አሳየኝ። ቆይ ልቀቁት እናንተ ልቀቅ። አሳየኝ። 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 አሳየኝ ምልክትን። አሳየኝ ምልክትን። አሃ ስንት ሰዎችን ይዛል ከተማ ላይ? ስንት ወጣቶችን ይዛል? በአንተ ቁጥጥር ስር ነው። ከተማውን የተቆጣጠረ አውሬ ዛሬ ይገደላል። ከተማው ላይ ታዲያ ምን እንዲሆን ወጣት ሁሌም እንድናደድ ከዛስ ሰርቶ በረከት እንዳይኖር ከዛስ በረከት ምክንያት እንዲጣሉ እሺ እሺ አሁን ታዲያ ምን አቀድክ? እንዴት አመጣ እንደዚህ? አሁን ዛሬ ተገኘ ነው እንዴ? ስንት ዓመት አንከራተትክ እቺን ከተማ? ስንት ዓመት አንከራተትክ? አሁን የማይሄድ አለቅም። ጊዜውን ጠብቄ እመጣለሁ ነው። አትመጣም። ዛሬ ስሪ ይነቀላል። አሜን። ምን ትሆናለህ አሁን ታዲያ? ትችላለህ አሁን? አሃ እጅ የምትዘረጋው ምን ልትሆን ነው? ምን ትሆናለህ አሁን ታዲያ? የመጨረሻኛ ቤታቸውን ምን አረክ? እሱን ምን አረክ? እሱ ሁሌም እረፍት እንዳይኖር እሺ የትም ይሄዳል ይመጣል እንጂ የትም አይሄድም። እሺ ወጣቶች በዚህ ከተማ ምን እንዲሆኑ? ወጣት እንዲያብድ ሰርቶ እንዳይለወጥ የሄደውም የትም እረፍት እንዳያገኝ ከፈር ጉጃችሁ ይሄ መንፈስ ጮህ ሲወጣ ወጣቶች ከዛሬ ቀን ጀምሮ የእናንተ በር ይከፈታል። አሜን በኢየሱስ ክርስቶስ። እሺ ለስንት ወጣቶችን ይዛል? ብዙ ናቸው። እንዴት ነው የተቆጣጠርከው? እንዴት አገኛቸው? ምን እያረካቸው ነው? እኔ እንዴትም እነሱ ባሉበት እኔ በጨዋታ መሃል ገባለሁ። በጨዋታው መካከል ትገባለህ? በጌታ በኢየሱስ ስም እነሱ ፍቅር በሰሩበት እኔ ነኝ ያለሁት። እመጣለሁ። ትመጣለህ? ሲፈቃቀሩ አይተወድም? አልወድም። ለምንም አትወደው? እንዴት እዚህ ከተማ ወጣት ዶካን ላይ ሰላም ነው እንጂ የዚህ ከተማ ወጣት መጥፎ ነው። አሃ ከተማውን ታዲያ ምን ልታረግ ነበር ታዲያ? ፕላኔ ሁሌም እንድረበሽ ነበር። ታዲያ መረበሽ ትችላለህ? አሁን ከተማውን አትችልም አይደል? ታዲያ ከተማውን አፍታውን ማስ አልቀጥ ከተማውን ታዲያ አሁን አፍቷን ለቀጥ አፍቷን። ከዚህ በኋላ ወጣቶች ምን ይሆናሉ? ከዚህ በኋላ ታዲያ እሱንስ ትችላለህ? አሁን አዛለሁ 4 ጊዜ በታላቅ ድምፅ የወጣቶችን የሱንም ህይወት ለቀህ ለዘመናት የደበቀውን በረከት ለቀህ ሂድ አዛለሁ። 4 ጊዜ በታላቅ ድምፅ ጩና ሂድ። 1 2 3 4 የመጨረሻ አባና የሚገርምህ ከተማ ላይ አንተ እንድታብድ ነው የተሰራብህ። እግዚአብሔር ዛሬ ፈቷል። እጃችሁን አንዴ ከፈሩ። እግዚአብሔር ምስክሬ ነው። በሰው እጅ ራሱ እንዲሞት ደግሞ ሌሊት ላይ ይህን ልጅ ኢባብ ነው የሚያስጨንቀው። ልክ እንድታብድ የጌታ መንፈስ እንደዚህ ይለኛል። ዛሬ ልጄን ፈተውት አለኝ። ታውታላችሁ ይሄ ልጅ እግዚአብሔር ከተማ ላይ ለውጥ ፈጣሪ ይሆናል አለኝ። ንገርም ጌታን እጅግ የምትወድ ሰው ነህ። ጌታን ትጸልያለህ፣ ግን ልቤ ደግሞ ጌታንም እንዳይጸልይ ይደብረዋል። ረበሻለሁ። አንዳንድ ከፈር ጉጃችሁን ከኔ ጋር ይሄ ልጅ የእግዚአብሔር ዕቃ ተሸካሚ ይሆናል። አሜን። ከፈር ጉጃችሁን ከኔ ጋር
የሚገርማችሁ አንተን ብቻ አይደለም ብዙ ወጣቶችን ቤተሰቦች በአንተ ምክንያት እንዲጨነቁ አንተ እንድትጨነቅ ትክክል ነው ይዘህ በቃ ወጥተህ እንዳታመልጥ ትክክል ከዛሬ ቀን ጀምሮ ያንተ እግር ተፈቷል። የሚገርምህ ወደ ሱስ ዓለም እንኳን እንድትገባ ወደ ሱስ ዓለም እንኳን እንድትገባ አያለውና ሰይጣን ስር አድርጎ ልብን አጣምሞ ሊያስገባህ ነበር። ጌታ ግን ዛሬ ደርሷል። አሜን። በጌታ በኢየሱስ የቸርች ነበር አባ የምትገባው አንተ። የሚገርም ነው። ከፍ አድርጉ እጃችሁን ከኔ ጋር። ዛሬ ያንተ ቀን ነው። አሜን። ብዙ ነገር አላወራም። ከፍ አድርጉ እጃችሁን ከኔ ጋር። ምክንያቱም ሰይፍ ያዙ ሰዎችን ያለው እግዚአብሔር ሰይፍ በአንተ ላይ ሳይመዘመዝብህ ተመለስ። ከፍ አድርጉ እጃችሁን ከኔ ጋር። የሆነ እጅ እያየሁ ነኝ። ጌታ በእውነት በኃይሉ ከፍ ያለውን ነገር ሊያደርግ ሲመጣ አንተ በስጋ ሊገለጥ ከአንተ የሚበልጥ አንድ አካል ኃይል አለ። ማን ነው ሲባል እሱ ሰማይንና ምድርን የፈጠረ ኢየሱስ። ከኢየሱስ እጅ አታመልጥም። ከፍ አድርጉ እጃችሁን ከኔ ጋር። ምናልባት ከሰው ልታመልጥ ትችላለህ፣ ከእግዚአብሔር እጅ አታመልጥም። ከፍ አድርጉ እጃችሁን ከኔ ጋር። ማጋን እሳኔ ያኖመን ይወደ ጦቢክ አሜን ይሆን። አሜን። ስለዚህ እግዚአብሔር ከዛሬ ቀን ጀምሬ ልጄን ፈተውታለኝ። አሜን። በጌታ በኢየሱስ ስም ሆኖልኛል። አጨብጭቡ ለጌታ ክብር ይሁን። ስለዚህ እጃችሁን አንዴ ከፍ አድርጉ። እኔ አንድ ነገር ጸልያለሁ፣ አንድ ነገር መጠየቅ እፈልጋለሁ። ወጣቶች፣ ወጣትነት ለማን ነው? እዚህ ጉባኤ መካከል ብዙ የምትጠጡ ሰዎችን እኔ በመንፈሴ እያየሁ ነኝ።